ስሜ ከሊፋ ወል ይባላል። የዚህ ወረዳ 7 ነዋሪና አደረጃጀት ነኝ። ያው እንዳጠቃላይ እዚህ ወረዳችን ላይ ከበፊትም ጀምሮ ያሉ በርካታ ስራዎች እየተሰሩ ነው ያሉት። ምናልባት ከአገልግሎት አሰጣጡ ጋር በተያያዘ ያው ብዙ ነገሮች ላይ እዚህ ወረዳችን ላይ ከህብረተሰቡም ያለውን ነገር ምናልባት ቀጠና አሁን አብዛኛው ነገር ማደረጃጀትን ከመሆኑ አንጻር አብዛኛው ነገር የህዝቡ ፊድባክ እንቀበላለን። ከዚህ ትንሽ ወሳኝ ኩነቶች አካባቢ የተወሰኑ ችግሮች ነበሩ። ይህንን በተለያየ መድረኮች ላይ ሀሳብ በማንሳት በመወያየት ነገሩ ሊፈታ ችሏል። አብዛኛው ሴክተር ላይ በሚባል ሁኔታ ብዙ ነገሮች ላይ በውይይት እየተፈቱ የህዝቡን አጠቃላይ ያለው የመልካም ችግሮች እየተፈቱ ይገኛሉ። እንደ ማሳያ ለማድረግ እኛ 75 አካባቢ ነዋሪ ነኝና እዛ አካባቢ ከመታወቂያ ጉዳይ ጋር ተያይዞ የተከለከልንበት ሁኔታም ነበረና ይህንንም በተደጋጋሚ በተፈጠሩ መድረኮች ትግል በማድረግ ለህዝቡ ነዋሪ እንዴት የነዋሪነት መታወቂያ ይከለከላል በሚል እንደ አንድ ማሳያ ተወስዶ አሁንም በዚህ ሂደቱ ምላሽ እየተሰጠን ይገኛል እና ብቻ በአጠቃላይ ወረዳው ላይ ያለው እንዴት ጥሩ ነገር ነው ያለው። ምናልባት ያ ሲባል ደግሞ አንዳንድ ጥቃቅን ችግሮችም የሉ ማለት አይደለም። ይህም በውይይት የሚፈቱ ነገሮች ስላሉ ምናልባት ወደፊት ያሉት ነገሮች ላይ እንደ ህብረተሰቡ ያሉ ቅሬታ ተወስዶ መሻሻል ያለበት ነገር ላይ በስብሰባ በተለያዩ መድረኮች ላይ እንደ ፊድባክ ተወስደው ይሻሻላሉ የሚል ነገር አለ። እንደ አጠቃላይ ግን ጥሩ የሚል እንደ ግል አስተያየት አለ። ስሜ ዳንኤል ታንሰው ይባላል። እንግዲህ ወረዳ 07 ክፍለ ከተማ ኮልፌ ቀራኒዮ እንግዲህ ቀጠና 5 ነኝ። ያው አሰጣጡ እንግዲህ እኔ እንደ በበኩሌ በጣም ምርጥ ነው። ትልቅም ትንሽም በአክብሮት በንግግር ማፈታቱ ጥሩ ነው። እንግዲህ በዚህ በመቀጠል ነው እንጂ ሌላ ንግግር በውስጥ ያለ ነገር የሌላ ነገር የለም። እንግዲህ በአክብሮት በሁሉም በጣም ጥሩ ነው። አመሰግናለሁ። እንግዲህ እዚህ ሲመጣ ያው በጣም እንትን ነው። ከዋና ስራ አስፈጻሚ ጀምሮ ታች ድረስ የመናበብ እንትኖች አሉ። ሰዎች የሚግላሉበት አጋጣሚ የለም የመናበብ ምክንያቱም የሰራተኛውና አመራሩ የመናበብ ሁኔታዎች ስላሉ እስካሁን ንግላላ አላየንም። እኔም ለመገልገል ነው የመጣሁት። ተገልግዬ በአግባቡ እየወጣሁ ነው። አመሰግናለሁ። እሺ ኮልፌ ቀራኒዮ ወረዳ 7 ነዋሪ ሲሆን ስሜ ሰናይት በላይ ይባላል። ያው እንደ ወረዳችን ያለው በጣም ብዙ ለውጥ አለ። በጣም በፊት ከምናየው ራሱ ካምናው ራሱ ዘንድሮ በጣም ብዙ የተሻሻለ ነገር አለ። በጣም የአገልግሎት አሰጣጡም በጣም ጥሩ ነው። አመራሩም በቢሮ እየተገኘ ባለጉዳዮችንም ያገኘ በጣም የሚሰጠው አሰጣጥ በጣም ጥሩ ነው። በጣም ለውጥ አለው። በፊትም ለምሳሌ እንደ ወሳኝ ኩነት እንኳን ብናየው በጣም ጠባብና የተጨናነቀ ነገር ነበር። አሁን በጣም ቢሮውን በማደስ በመለወጥ የአገልግሎት አሰጣጡን በማሳመር በጣም ጥሩ ለውጥ እያየን ነው የምንገኘው። የባለ ጉዳይ ቀንም ስንመጣ በጣም በጥሩ ሁኔታ እየተስተናገድን ያለ ነው። በርቱ እንላለን። በጣም ነው የምናመሰግነው።